እንዳለ ገብቷል። እዚህ ውስጥ ጋር መፈልጋቸው 49 40 60 43 መኝታ ይኸው እንግዲህ ሰለሞን ፊኒሽንግ ሰራተኛ ነው የሰራው። ሙሉ ስራ ይዘው ጨርሰው ፉልፉል አሰረተባል እያጸዳ ነው ቤቱ። ሰለሞን አቤት አቤት አለን ሰላም ነው እንዴት ነህ? አለን እንዴት ቤት ላይ መጣሁትና ያው እንግዲህ አንተ ስራ እስቲ እንግዲህ ጨራርሰናል። ቪዲዮ ልሰራ ችግር የለውም። ያማሉ ታሳኛለህ? ያንዳቸውን አሳየኝና ከኪችን ጀምር። ከዚህ ጀምር። ይሄ ሳሎን ነው። እሺ ይሄኛው ኪችን ነው። ኪችን ካቢኔት አልቋል። እንግዲህ ኪችኑም ለብቻው ነው ቦይለር ይሰቀል ነው። ጃጓር ትባላለች። ትንሿ ነች። ያው ለዕቃ ማጠቢያው ሙቅ ትሰጠዋለች ማለት ነው። እና ቀዝቃዛ ያው መስመሮችን ያው በሚገርም ሁኔታ ዘረጋግተናል። ያው አክሰሰሪዎች ገጣጥመናል። ያው እቺ ደግሞ ኮሊደር ነች። ምን ነበር? በረንዳ ነች። እቺ በረንዳ ነች። ያው እዚህ ጋር ደግሞ ያው ላውንደሪ ዋሽንግ ማሽን ማጠቢያ እዚህ ጋርም ዘርግቼለታለሁ። ያው እዚህ ጋር ሶኬት አለ። ፍሳሽ ያው እዚህ ጋር ሰጥቼዋለሁ። እዚህ ጋር ትችላለች ማለት ነው። ዋሽንግ ማሽን ወደ ሽንት ቤት ሰድር በጣም ያምራል። እቺ ደግሞ ያው ለእንግዶች ከሳሎን መተው ሰው ሽንት ቤት ካለ እዚች ጋር ይታጠባሉ ማለት ነው። ያው ሙቅና ቀዝቃዛ አለው። ይሄ ዋናው ሽንት ቤት ነው። ይሄም ያው ሽንት ቤቱ እዚህ ጋር ነው። ያው እጅ መታጠቢያው ቦይለር ያው ይሄን በሚመስለው ገጥመነዋል። ያው ሻወር እዚህ ጋር ነው። ሻወር ሚክሰሩን ያው ውሃ የለችም ለጊዜው። ውሃ ቢኖር አሳይ ነበር። መስመር ያላቸው መስመሩ እንዳለ ተገጣጥሞ ይሰራል። ፕሬዠር ቴስት አድርጌ የሚሰራውት የዘረጋጋሁት መስመሩን መጀመሪያ ይሰራሉ። ይሄ ደግሞ ቤድሩም ነው። ቤድሩም መኝታ ቤት ነው። አልጋው መኝታ ቤት ነው። አልጋው እየተገጣጠመ ነው። ኪችን ካቢኔት አልቋል። ሽንት ቤት ነው። ይሄ እዚህ ጋር በምታየው የእጅ መታጠቢያውም እዚህ ጋር ነው። ያው ውሃ የለችም እያለው ለየብቻ ነው። ቦይለር ለእያንዳንዱ ክፍል ለየብቻ ነው የገጠመው። ይሄ ቦይለር እዚህ ጋር ነው። ይሄን እንደሚመስለው የሽንት ቤት ደግሞ እዚህ ጋር ነው። ዳይመንድ ሽንት ቤት ነው። ያው እዚህ ጋር ደግሞ ያው ሙቅና ቀዝቃዛ የሚሰጥ ሻወር ፓኔል እዚህ ጋር ነው። ጨርሻለሁ። በጣም ያምራል። ያው ሻወር ሴራሚኩንም ያው በእንትን ነው የሰራሁት፣ በዲዛይን ነው የሰራሁት። ያው ቧንቧና ሴራሚክ ነው የምሰራው አብዛኛው ጊዜ። ያው ሙሉ ፊኒሺንጉን ነው የምሰራው። ይሄ ነው ቦታው የት ነው የሚገኘው? ያው እንግዲህ ስሙን ሰፈሩ ቦታው ሰው በሰው ነው እኛ የምንሰራው። ቦታው 49 40 ማለት ነው። ታንከር ጋር ገባ ብሎ ነው። አካባቢ ያምራል። እውነት 40 60 ማለት ነው። ያው መብራቶቹ አልቋል። የአልሙኒየም ላይቶች ናቸው። በዲዛይን የሰራሁት የአልሙኒየም ዲዛይን ነው። ይሄ ነው አልሙኒየም ናቸው። በጣም ያምራል። ያው አንደኛው መኝታ ቤት እዚህ ነው። ይሄ ልጆች መኝታ ቤት ነው። የልጆች መኝታ ቤት የልጆች መኝታ ቤት ነው። ያው በእያንዳንዳቸው ቁም ሳጥን ያላቸው ማለት ነው መኝታ ቤቶቹ። ሁሉም አላቸው። ያው አልጋው ራስ መገጠም ካላቸው የራሳቸው አልጋ እንኳን ራሳቸው ናቸው ያስገጠሙት። በሚፈልጉት ዲዛይን አሪፍ ነው። ራሳቸው ናቸው ያስገጠሙት። ያው እኔ ሴራሚኩና ቧንቧውን ሌሎቹን ስራ ነው የሰራሁት። ይሄን ይመስላል እንግዲህ ያው እውነት በፈለጋችሁበት ዲዛይን እሰራላችኋለሁ። ይሄ ልሙጥ ቦርድ ነው የሰራ ነው። አልሙኒየም ማግዚሽን ቦርድ ነው። አልሙኒየም ነው የተሰራው ቦርዱ ራሱ በሞራሊ ተደርጎ ማለት ነው። ያምራል። ልሙጥ ነው። የራሱ ስላብ አይደለም። ስላቡ የራሱ አይደለም። ይሄኛው ቦርድ ነው። በቦርድ ነው የሰራው። ለዛ ነው እንዴ እንደ አሰራሩ ማለት ነው። ኤሌክትሪኩም ሙሉ ጥንቅቅ ብሎ ያለቀ ቤት ነው። ባለ 3 መኝታ ነው።
አጸድቶ ምን ብሎ እንግዲህ ቁልፉን ላስረክብ ነው ዛሬ። በሚገርም ሁኔታ ነው የሚሰራው። ስልክህን ታስቀምጣለህ በረንዳው ነው ይሄ? አዎ ይሄ በረንዳው ነች። ያው መናፈሻ ከስሩም አስቀምጣለሁ። በቪዲዮ ላይም ስልክህን ታስቀምጥ ይመስለኛል። ያው ብዙም ጊዜ እኔ ሰው በሰው ነው የምሰራው፣ ለዛ ነው ስልክህን ነው 20 83 29 35 ሰለሞን ብላችሁ ደውሉ። ሰለሞን የፊኒሽንግ ስራ። ኦኬ እሺ፣ ቻው ሻባት፣ አመሰግናለሁ። መልካም ጊዜ፣ መልካም ስራ።